ሄሎ ወይዬ እኔ ፍቅር አቤብ እንዴት ነሽ? አለሁልህ። ምን ነው በሰላም ነው? በጠዋት እንትን እባክሽ ሰሞኑን የሆነ ነገር እያሰብኩ ነበር። በጣም አሰብኩ፣ አወረድኩኝ። በቃ እንትን ሽማግሌ ልልክ አስቤያለሁ። እሺ ሰሞኑን ወይኔ ጉዴን ያላምንም። የምርህን ነው? በቃ ብዙ ተፈተንኩ ታውቂያለሽ። ከዚህ በላይ መፈተን አልችልም፣ ምክንያቱም በጣም ነው የተፈተንኩት። በዛ ላይ ወንድ ልጅ ብቻውን ይሆን ዘንድ መልካም አይደለም። በቃ እንዴ እነሆም ያማረም አይደለም። በዛ ላይ የእውነት ቃላት ነው ያጠረኝ። እሺ ምን እንደምልህ አላውቅም። በቃ እንትን ምን ያው ዘመኑን ታውቃለህ እንግዲህ በጣም ዘመናዊ ይሁኑ። እሺ ዘመናዊው ነው ማለት ያው ሰው ነው የምልከው እንግዲህ መቼስ ሮቦት አልክ ማለቴ የሚመጡበት መኪና በቃ ቪኤት ምናምን ቢሆን። ቪኤት አንድ ሰፈር አይደል እንዴ? ኔት በእግር ነው የመጡት አይሆንልሽም? ኧረ ቤብ ከዘመኑ ጋር ሄድም እኮ ምንድን ነው አንቺ ሀሳቤ እንዳልቀይር በጣም እየቀበትሽ ነው። ምንድን ነው? እሺ መኪናው ይቅር። እሺ አበባ በቃ ቀይ ትልቅዬ አበባ ይዞ ይምጣ። አበባ ትላለች እንዴ? ሳር ነው ይዞ የመጡት። ሳር አይሆንልሽም? ሳር እንዴ? ሳር ምንድን ነው ማድረገው? እኔ እንትን ትግጫዋለሽ ሳሩ